ታዬ ቦጋለ ከዛ ከኢትዮጵያ ጀምሮ ከዘመነ ተሐድሶ ጀምሮ ታውስለው ይሄን የመሰለ ኢትዮጵያዊ አንተ ወያኔ አንተ ኦነግ ነህ አንተ ጋላ ነህ ታዬ ግን ኢትዮጵያዊ ነው የአማራ ወዳጅ ነው እያሉ ጎንደር እየወሰዱ ባህር ዳር እየወሰዱ ካባ እየሸለሙ ኧረ ተው እባብ ነው ተው ዘንዶ ነው ይውጣችኋል ስል ይሄ አማራ ጥገኛ የሆነው ይሄ በቃ አሞተ ቢስ ተንጠላጥሎ እሱ ማሸነፍ አይፈልግም ተንጠላጥሎ በሰው ላይ ተንጠላጥሎ መክበር የሚፈልግ ይሄ ለሱ ያገዘ መከራ ያበላ እኔን ወረደብኝ እግዚአብሔር ይስጠው ታዬ መጨረሻ ላይ ልባቻ አናታቸው ላይ ቆመ ጥፋ ከዚያ የምን አማራ ነው ጥፋ ከዚያ ጥፋ ዋሻው እንዴ ንገሩኝ ዋሻው እስካሁን አልዋሻው ኤርሚያስ ለገሰ ዋቅጅራን ተው ኤርሚያስ እረፍ ስለው ኤልያስ ክፍሌ እንኳን ደውሎ ዘመዴ ስለ መነጋገር አለብን ስለ ኤርሚያስ ነው አልኩት አልነጋገርም ካንተ ጋር አልነጋገርም እኔ በመረጃ ላይ አልተናገርኩ በቲክቶክ ላይ የተናገርኩት ስለዚህ ኤርሚያስን ያልኩት ደግሞ እረፍ እኔ አውቃለሁ ከቻልክ ኢትዮ 360 ለቀውታ ካልቻልክ ዝም በል ያለበለዚያ ኤርሚ እረፋል ባለቤቱ ታከብረኛለች እሱ ያከብረኛል የጻፈልኝ የነገረኝ ነገር በሙሉ አለ ምድረ ፕሮፌሰር እየደወለ አንተ ከሱ በልጠ ነው አንተ ከኤርሚያስ በልጠ ነው ምንድነው ፍላጎት ኢትዮጵያ አንድ እንዳትሆን ነው የምትሰራው ለምንድነው እሱ መንከስ የፈለከው ለምንድነው እሱ መናገር የፈለከው እኔ ምን ተናገርኩኝ እረፍ ነው ያልኩት እኔና እሱ ተግባብተናል እሱን የቀጠረው እሱን ያመጣው እሱ እየሰራ ያለውን አውቃለሁ ምንድነው የምታወሩት አገር ጮህብኝ ወዳጅ የሚባሉት በሙሉ ዋሉብኝ እኔ ከሬዳሽ ምን ተዳይ ዛሬ ኤርሚያስን ያያያችሁት ሳንቲም የከተተበት ሁሉ እንደ ቴሌ እንደ ህዝብ ስልክ የሚያናግረው ማለቅ እስክንድርን ገና ስናገረው ግንቦት ሰባት ዲሲ ግብራይ አማራው ኢትዮጵያኒስቱ ምናምን አለብኝ ጉዳይ ነው እስክንድር እረፍ እንተዋወቃለን እረፍ አማራን አትበጥብጥ የኢትዮጵያ ይሄንን ቅጥረኝነትን ተው ጎንደርን ለሁለት ወሎን ለሁለት ጎጃምን ለሁለት ሸዋን ለሁለት እየከፈልክ ነው እረፍ ወጥተህ ከልጆች ጋር ኑር ታው እረፍ ስለው አፈር ከድሜ ካላመጣ ነው አላችሁ ራሳችሁ አፈር ከድሜ በላ ሀብታሙ አያሌውን ስናገር አለ እኔ ሀብታሙ አያሌው በስልክ ረጅም ሰዓት በዋትስአፕ በምን አውርተን በግንባር የመረጃ ቲቪ ባለቤቶች ጋይ ሰለሞንና ወይዘሮ መሰረት ባሉበት 2 ቀን እስከ ሌሊቱ 8 ሰዓት አስቀምጬ ታው እረፍ ውጣ ከመሃላቸው አንተ መሪ አይደለም እነሱ እርስ በርሳቸው ይስማሙ የአማራ ትግል አንተ ልትመራው አትችልም ውብ አንተ እንዳለቀሰበት ሞተ እኔ አንተ ቅጥረኛ እኔ አንተ ወታደር አይደለም ለአማራ ነው የወጣሁት እኔ እንዳለ ሞተ ጋሻ ሰግድ እንዳለቀሰ እንደተንገበገበ ሞተ ምን ይሙት ይኑር አይታወቅም ያው ከትግሉ ሞተ አሰግድ የተያዘቀ እነ ሳሚ የሚባለው የጎንደሩ ስኳድ የኢየሩሳሌም አሁን ዛሬ ኢትዮ 360 እንዲያደርገን የምትለው እነ ብሩክ ጮቤ ረገጡ እነ ጌጥዬ ጮቤ ረገጡ ሀብታሙ አያሌው አሰግድ አልተያዘም ቦሌ ነው መገናኛ ምንትስዬ ተቀምጦ የፋኖን ሚስጥር እያወጣ ነው በደረሰኝ መረጃ መሰረት ምናምን እያለ አላገጠበት ብዙዎች በኢትዮ 360 ተመቱ የአማራ ኃይሎች ተመቱ እስክንድር ዶላር ስለነበረው ያንን ዶላር እየሰጠ እነ ዶክተር አምሳሉ ጋለቧቸው አማራ አንድ እንዳይሆን አደረጉት አርበኛ ዘመነ ካሴ ላይ ወረዱበት አርበኛ ዘመነ ካሴን ቀጠቀጡት አርበኛ ዘመነ ካሴን ሰደቡት በመጨረሻ ግን እንዳያችሁት ከነስም አጠራሩ አፈር ከድሜ አበበስክስ
ዘና ብሎ ይኖር የነበረ በአማራ ትግል ይሸቅል የነበረ ልጆቹን ያሳድግ የነበረ ቴስላ ይገዛ የነበረ በየሳምንቱ የአማራ መዋጮ እያለ ይሄንን ዲያስፖራ $100 $50 እልብ ያደርግ የነበረ ጎፈንድሚ እየተከፈተ ምን እየተከፈተ ጭድ ያደርግ የነበረ እንጀራቸው አድርገው መተዳደሪያቸው ያደርገ ታው እረፍ አልኩት። ነከስኩት አለ ከነከስኩት ጤና የለም። የጎንደር ስኳድ የጎጃሙ ሸኔ ሸንጎ ነከስኩ ነው አለቅ። ዳንኤል ክብረት እነ ዶክተር አምሳሉ እነ ቴዎድሮስ ትርፌን እነ አኪላን እነ አልማዝ ባለጭራ እነ አስረስ ማሬ እነ ፓስተር ምስጋናው አንዱ አለምን እነ አኪላን ነከስኩ ነው አለቅ። የፌስቡኩ ምንድነው የኢንተርኔቱ ዓለም የቲክቶክ መንደሩ ጋንግስተር የነበረ የፈለገውን በመስደብ የፈለገውን በመናገር ያሸማቀቅ የነበረ ሲፈልግ አንድ እስላም ሲፈልግ ጴንጤ ሲፈልግ ኦርቶዶክስ ሲፈልግ አማራ ሲፈልግ ትግሬ ሲፈልግ ጉራጌ ሲፈልግ አገው ሲፈልግ ኦሮሞ እየሆነ እየተወነ የአማራን ትግል የኢትዮጵያንም ትግል አፈር ከደቼ ያበላ የነበረ የቲክቶክ መጋኛ የሆነውን ዮኒ ማኛ የሚባለውን ቴዲ አዋሳ ቤት ሲያንቀለቅለው ገብቶ 3 ክንድ መቃብሩን ቆፍሬ ህዝብ እያየ ገንዤ ቀብሬ አፈሩን በላዩ መልሼ ደናውን ብዬ ከዚህ ከኢትዮጵያ ፖለቲካ ከብጥባጭነቱ ሳይለንት ሙድ ላይ አንገቱን እንዲቀብር አድርጌ ነው ያባረሩት። ማኛ ይመሰክራል። አነጠጠ። ከዛ በኋላ አለቀ። ምን እሰራለሁ ምናምን ጴንጤነት ይሻለኛል ሄደ። የሴቶች ሚኒስትር ሆነ። የሴቶች ሚኒስትር አልማዝ ባለጭራ ሀብታም ነበረች። በአማራ ትግል ከኡጋንዳ ካለው ከእስክንድር ዘመድ ጋር ሆና ትጨፈጭፍ የነበረ የሸዋን ለሸዋ የተዋጣ ብርን ከታርጋ የበላች የሸዋ ፋኖ እንደ ሀብታም ትኖር የነበረ ገባ በሉ ብር እንዳዋጣ እያለች በፋኖ ስም የንጉስ ኑሮ ትኖር የነበረች ጉሮሯ ላይ ቆምኩባት። ጉሮሯን ዛሬ ወፍ የለም። ያ ኩንስንስ ያ የለም። ከኔ ጋር አትላተም። የዳዊት ወንጭፍ ነኝ ብያለሁ። አለቅ። እኔ ራሴን መሸጥ ስላልፈለኩ ነው እንጂ ራሴን መሸጥ ማሻሻጥ ስላልፈለኩ ነው እንጂ እንደውም ብዙዎች እየመከሩኝ አልተጠቀምኩበትም እንጂ ከዩ ጩፋ እበልጣለሁ እኔ፣ ከእስራኤል ዳንሳ እበልጣለሁ እኔ፣ ከዮናታን እበልጣለሁ እኔ። ይሆናል ያልኩት ይሆናል፣ አይሆንም ያልኩት አልሆነም። ግን እንጀራዬ አላረረኩም። እንጀራዬ አላደረኩም። ሞጣን የመሰለ የሚናገረውን የማያውቅ ከእግዚአብሔርም ከሰይጣንም የተጣላ ከአማራም ከትግሬም ከኦሮሞም የተጣላ ከራሱም የተጣላ መናገር እንጂ ማድመጥ የማይችል ለክርክር ይጋብዙታል። አንዳንዴ ክርክር ይጋብዙትና አያናግራቸው፣ ጭራሽ አያወራም። አለቀ። ያ ሞጣን ንቅሳቱን ጠቅሼ ሳይለንት ሙድ ላይ ያደረኩት ደግሞ ሲነሱበት ከፊቱ ቀድሜ አትነኩትም ብዬ ተከራከርኩለት። ምክንያቱም ሞጣ ከኢንተርኔቱ ዓለም መጥፋት የለበትም። የቲክቶክ ድምቀት ታልማ ትዕግስት ብሪጅስቶን ጋር እዚህ ጀርመን ያለችው አሮጊቴ ተስፋ ጋር ሞጣ እንኳን ከአቅሙ እዚህ ከፍ የነበረ ጀርመን የሆነው ይሄ ነው። አንድ ነገር ብቻ እናገራለሁ። ኢትዮ 360 ከፈረሰ ቆይቷል። ኢትዮ 360 ማንም አያነሳውም። ኢትዮ 360 የአማራ የመጀመሪያው ፓርት ላይ የመጀመሪያው መሀል አካባቢ የአማራ ድምጽ ሆኗል። መጀመሪያ የዓለም ስርዓትም የሚያውቀው ኢትዮ 360 የበግ ለምድ የለበሰ አደንዛዥ አድርጎ ስለሚያው
ዩቲዩብም አይነካውም፣ ፌስቡክም አይነካውም ነበር። በኋላ ላይ ግን አማራ ሆኖ መታገል፣ የአማራ ድምፅ ሆኖ መታገል ጀመረ። እነ ኤርሚያስ አንድ የአማራ ፋኖ፣ አንድ የአማራ ልዩ ኃይል 1000 የኦሮሞ ወታደር ይነዳል ብለው የተናገሩት ኢትዮ 360 ላይ። ኢትዮ 360 ከአማሮች የሚመጣውን ገንዘብ በጣም አየ፣ ተመለከተ። በሱፐር ቻት እና በሱፐር ስቲከር ብቻ ደሞዛቸው ይከፈል ነበር። በወር 50,000 60,000 70,000 ያገኙ ነበር፣ ይከፋፈሉ ከእርዳታው ከሚሰጠው ከልምናው ውጪ። ስለዚህ የአማራ ፖለቲካ እንጀራቸው ነው እና ከአማራ ጋር ግጥም አድርገው ወያኔን አፈር ከድሜ ሲያበሉ፣ አብይን አፈር ከድሜ ሲያበሉ የዩቲዩብ ካምፓኒ የምን ካምፓኒ ጸረ አማራ ኃይል ስለሆነ ኢትዮ 360 የሚባል በፌስቡክ እንዳይታይ በዩቲዩብ እንዳይታይ አገደ። ስለዚህ በአማራ ላይ ተንጠልጥለው ቀሩ። ከዛ በኋላ የአማራን ትግል ማቡካት ጀመሩ። የአማራን ትግል ማቡካት ጀመሩ። ቀፍጥፈን ካልሰራን የራሳቸውን ፋኖ ማደራጀት ጀመሩ። በአማራ ስም ገንዘብ ተሰብስቦ 3 ሚሊዮን 4 ሚሊዮን ብር እነሱ በሸነና የሚሆኑበት፣ የፈለጉትን ፋኖ የሚገዙበት፣ የፈለጉትን ፋኖ የሚሸጡበት ሆኑ። የዲሲ ግብረ ኃይል ባልደራሶች እነ ዶክተር አምሳሉ ይህን ተቃወምኩኝ። እስክንድር ባለቤቱ ትግሬ ናት። ሁልጊዜ ደግሞ እስክንድር የሚመርጠው ዶክተር አምሳሉ ነው፣ የመነጽር ያደረገውን ሰውዬ። በባልደራስም ጊዜ በምንም ጊዜ ገንዘብ ያዥ የሚያደርገው እሱን ነው። ለምንድን ነው ብዬ ጥያቄ አነሳው፣ ተቃወምኩ። የደቡብ ጎንደር ሰው ነው። ስጠይቅ ሚስቱም ትግሬ ናት። የዚህ ቤታቸው ሚስታቸውን ትግሬ ታቀፈው የሚተኙ አማራንን የሚሉ ሰዎች እንዴት ነው የአማራን ዋናውን የደም ስር ገንዘቡን የሚመሩት ብዬ መመርመር ጀመርኩ። የእስክንድር ሚስትና የዚህ የዶክተር አምሳሉ ሚስት ታናሽና ታላቅ እህትማማቾች ነው አሉ እና የቤተሰብ ጉባኤ ያደረጉት። ከዛ በእስክንድር ስም የሚመጣውን ገንዘብ ይሄ ሁላ ወፈ ሰባይ ይቀራመተዋል፣ ይበለዋል።